my god ቆይ እቴን ነኝ ማቃት ማለት ዝም በል እቃ ማጠብ ትፈልጊያለሽ በፈለጉን ታዩ ማጠብ ትችያለሽ አይ ቤት ማስጣት ትወጃለሽ ኧረ በጭራሽ ልጅ ከመጣ በኋላ ዳይፐር ትቀይራለሽ ምን ምግብ መስራት ትችያለሽ ምን እንጉጭ ላይ ማግባት አቅም ካለ አግባት ቆይ ግን ለመሆኑ አንቺ ሴት ነሽ ነች መሰለኝ ዝም በይ ገና ለገናማ እቴንሽ ቢዬ 3 ሰዓት ሲገባ ቆሜ ላይ እግዚአብሔር ይስጥሽ ገላገልሽኝ እንደው ቅመም ወደፊት ግን ስናገባ አስበሻል ግን መች ነው የምናገባው ጀመራችሁ ደግሞ እኔ እንኳን እየመረጥኩ እንጂ ፈላጊ አጥቼ አይደለም እኔስ ብቲ ለማኝ ብዙ ነው ሀብታም ካልሆነ አልፈልግም ብዬ እንጂ ወገኞች እኔ ደግሞ ረጅም ካልሆነ አልፈልግም ታይፕሽ ረጅም ነው ማለት ነው አሁን ያንቺስ የኔማ ቆንጆ ጠይም ረጅም የኔ ታይፕ ደግሞ ቆንጆ መለሉ ሲያዩት ብሉኝ የሚል ጌታ ሆይ በዛ ላይ ቀይ ማራኪ አቋሙ የሚያምር አብሶ ፓክ ሊኖር ይገባል ዲምፕል ደግሞ ግድ ነው ወይ ዲምፕልማ እኔም እወዳለሁ አይ እንግዲህ ምን ነው ህልመኞች ለሞኑ ግን ቤታችሁ መስታወት አለ አለን አረ ይላችሁም ቢኖራችሁማ እንዲህ ባልሆናችሁ ነበር ማለት የጦጣቂት የመሰላችሁ ሴቶች ደግሞ ታይፕ አውጥታችሁ መምረጥ ያምራችኋል ከጉማሬ መለስ ያለውን ባልላችሁ እሱን ተውት ጉማሬ ራሱ እሺ ብሎ ቢጠጋችሁ አንድ ነገር ነው የኔ ፍቅር ተጫወት እንጂ ቤተሰቦች ሁሉም እንዴ ውይ አርፈዋል አረ ጠላታቸው ሟርተኛ ማለቴ ለረፍት ቫኬሽን ወጥተዋል አሪፍ እህትሽ ናት አይ የምረዳት ልጅ ናት ማ እኔ በጣም ጥሩ ሰው ነሽ እዚህ ቤት የምታመጣቸው ወንዶች ብታይ ደግሞ ይብልጥ እንዴት ጥሩ እንደሆነ ይገባህ ነበር ምን እሷን ተዋት የኔ ፍቅር አንቺ ደግሞ ተነሽ ነው አምጪ ተነሽ እኮ ነው የምልሽ ለኔ ሙሀብት አንተ አይውካ አይሆንም ጠጣው አዎ ምን ነው ወይኔ በላቸው የኔ ቆንጆ እኔ ላንሳሽ እንዳንቺ አይነት ድሃ ስልኬ እንዲነካብኝ አልፈልግም እሺ አታፍሪ እንዴ ደግሞ ላንሳሽ ትላለች የኔ እናት ምንድነው የኔ መቤት ያምሻል አያምኝም ባካርፈ ቁጭ በል ጭራሽ ዳዲ ማናት አረ ነይ በቃ